ስራ ስትሰራ ስራህን ብቻ እያሰብክ ሳይሆን ዓላማህንም በየመሃሉ እያሰብክ ስራ። ስራህን ብቻ እያሰብክ ከሰራህ አእምሮህም ሰውነትህም ይደክማል። ዓላማህን እያስታወስክ ከሰራህ ግን ኃይልህ እንደ ንስር ይታደሳል። የምትመኘው ህይወት ለመኖር መጀመሪያ የማትመኘውን ህይወት መኖር አለብህ። በስጋ የሚያሸንፍህን በእውቀት እንደማሸነፍ ታላቅ ነገር የለም። ህይወትን ክፉ ያደረጓት የሚኖሯት እንጂ ህይወት ራሷ ክፉ አይደለችም። አንዳንድ ሰዎች ደሃ ከመሆናቸው የተነሳ ገንዘብ ብቻ ነው ያላቸው። ማንበብ ያለብህ የሰውን ስህተት ለመፈለግ ሳይሆን ለማመዛዘንና ሌሎችን ለመረዳት ይሁን። አብዛኛውን ጊዜ ሴቶች የፍቅር ትርጉም የሚጠፋባቸው በውበታቸው መመካት ሲጀምሩ ሲሆን ወንዶች ደግሞ በገንዘባቸው መመካት ሲጀምሩ ነው። የሰው ልጅ የማሰብ ችሎታው ሲጨምር የጓደኞቹን ብዛት ይቀንሳል። ምንጊዜም ቢሆን አንድ እርምጃ ወደፊት ለመሄድ ስታስብ እግርህን የሚፈታተን እንቅፋት መኖሩን አስብ። ስራ ባለበት ሰዓት ካልሰራህ መሳቅ ባለበት ሰዓት ታለቅሳለህ። ለነዚህ ያሉ ለስኬት የሚያበቁ ምክሮች ሰብስክራይብ ያድርጉ። ለወዳጅ ዘመዱ ሼር እንዲሁም ላይክ ማድረጉን አይርሱ።